ጋይስ አሁን አዲስ አበባ ውስጥ እየተካሄደ ያለውን የደሃና የሀብታም ርቀት የሚያጠባ አንድ አካል ይጥፋል። ወንድማችን የደረሰበትን የሞራል ግሽበት በቪዲዮ ተከታትለን እንመለስና ኮሜንት እናነባለን። የትም እንዳት አሁን አራት ጓደኛሞች ምናምን ከሆነ ሆቴል ዋና ዋኝተው ወደ ቤታቸው እያደረስኳቸው ገና ትንሽ ልጆች ናቸው። ከ11 ክፍል ምናምን ናቸው። ሊሴ ነው የሚማሩት እና አንደኛው ጓደኛቸው 70 ፕሮ ማክስ ጠፋ። እዛ አረ በቃ ችግር የለውም እኛ አሁን ለክሪስማስ ዳድ ይመጣል እኛ ዋተን እንሰጣለን ይጥፋ ምናምን ነገር ይሉታል። አረ እኔ እኮ ማሚ ነች ምን እንደምትለኝ ምናምን እርግጥ ያለ ልጅ ነው ምንም አልመሰለውም። ከዛ እናትየው ደወለች በጓደኛው ስልክ እምቢ ብሏት ማለት ነው ስልኩ። ከዛ ማም ስልኩን እኮ ጠፋብኝ ጣልኩት እና የሆቴል ማናጀሩን ደግሞ አሳየን ስንል ሎከር አልቆለፍኩም ነበር ካሜራ አላሳያችሁም አለኝ። ጦስን ይዞት ሄዳለች። ጦስን ይዞት ሄድ ቤቢ አንተ ብቻ ደህና ሁንልኝ። በቃ ከፋኝ ነው የምላችሁ እኔ ክፍት 270 ሺህ ብር ጦስን። ይሄን ተመልከቱት። ከዩኒፎርም ሸሚዝ ላይ ሁለት ቁልፍ ተበጥሶብኝ እስካጋሳ ተገርፍ ከሰዓት ወጥቼ ትንሽ ልሰራ ነበር። በቃ ተውኩት ልተኛ። ኧረ ተውኝ። ልጅ እያለሁ 10 ብር የጣልኩ ቀን የተገረፍኩት ግርፋት አለ አሁንም ሰንበሩ እስኩር ደብተር መሰለኝ። ይሄን ደግሞ ተመልከቱት። 200 ብር ታክሲ ውስጥ ረስቼ እስካሁን ራስ ብታት ይዘኛል አላለ። ብቻ እውነቱን ነው። አዲስ አበባ ውስጥ ደሃና ሀብታም በጣም እየተራራቀ ነው ያለው። ለማንኛውም የቪዲዮ እናንተ ጋር በደረሰ